ማስተር አብነት ከሄደበት ከህክምና ከእስራኤል ሀገር ወደ እናት ሀገር ኢትዮጵያ ተመልሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ክርስቲያን ወገኖቼ እንዴት ናችሁ? አሁን የማስተር አብነትን ቪዲዮ እንከታተል። ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ህዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ህክምና እንዳደርግ በቅርበት ከጎኔ ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ቪዲዮውን እንደሰማችሁት ማስተር አብነት ለተመልካቾቹ፣ ለአድናቂዎቹ፣ ለወዳጅ ዘመዶቹ እንዲሁም ለቤተሰቦቹ በሰላም ተህክምና ቦታ ቀዶ ጥገናዬ ጨርሻለሁኝ አሁን ተሽሎኛል እያለ ተናግሯል ማለት ነው። ቪዲዮውን እንደሰማችሁት በጣም ደስ ብሎኛል እውነት ለመናገር። እንዲሁም ደግሞ ለቤተሰቦቹ እና እንዲሁም ለአድናቂዎቹ ለወዳጆቹ እንኳን ደስ ያላችሁ። በሰላም ከቀዶ ጥገና ክፍል ወጥቷል። ኢንሻአላህ አሁን ወደ ሀገሩ ይመለሳል ብዬ ተስፋ አለኝ። ኢንሻአላህ በቅርብ ቀን ወደ ስራው እንደሚመለስ ተስፋ አለኝ እላለሁኝ እና ፈጣሪ ጨርሶ ይማርክ ማለት ነው። ወንድማችን ማስተር አብነት ይሄ በሽታ ደግሞ የመጀመሪያም የመጨረሻም ፈጣሪ ያድርገው ኢንሻአላህ። ትልቅ ብዙ እድሜ ፈጣሪ ይስጥህ። አንተ ባለውለታችን ነህ። የኢትዮጵያ እናቶችና እህት ወንድሞቻችንን እንባ አባሽ ነህ። ባለ ትልቅ ውለታችን ነህ እና መልካም ምኞቴን እመኝልሃለሁኝ። አላህ አፍያ ይስጥህ፣ ጤና አላህ ይስጥህ። ኢንሻአላህ ረጅም እድሜ የምትኖር አላህ ያድርግህ። እውነት ለመናገር እኔ በጣም ነው ደስ ያለኝ እንደዚህ ቀዶ ጥገናው በሰላም መጠናቀቁ ማለት ነው። በጣም አሳስቦኝ ነበረ ቀዶ ጥገና ክፍል ስትገባ። አሁን በመውጣትህ ግን በጣም ደስተኛ ነኝ። መልካም ምኞቴን እመኛለሁኝ እና ይሄንን ይመስላል የዛሬው ቪዲዮ። ውድ ተመልካቾቼ የማስተር አብነት አድናቂዎች ላይክ በማድረግ ኢንሻአላህ እሱ ዘንድ እንደሚደርስ ተስፋ አለኝ። በሌላ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ማድረግ አትርሱ። ቻው ቻው።